السلام يا عليكم الكبرى ورحمة الله ما شاء الله تبارك. እንግዲህ ዛሬ ያረቦች ምግብ አንደኛ ምግብ የተባለ ምግብ አሳያችኋለሁኝ። وكلم خشمانة ገጠር ለገጠር ነው ይባላል። እንግዲህ እኛ ሀገር ምንድነው ኦከሎ ነው ምናምን የሚባል ነገር ነው መሰለኝ አላውቀውም በኢትዮጵያ እና እንደዛ ነው። ዛሬ እንግዲህ ሰብስበው ይዘው መጥተዋል። ያው እየጠበስን ነው እየጠባን ነው። ጅራቱ ለብቻ አይገፈፍም ቅቅል ተደርጎ ግፈፍ እንትን ነው የሚባለው። ይሄ አሸት አሸት ሲያረጉት ቆዳው ይለቃል። እንደዚህ እያጠብኩ ነው የተገፈፈችውን። እስቲ አንድ ሁለት ሶስት በጣም አሪፍ ምግብ ነው በነገራችን ላይ። እንደዚህ አይነት ስጋ አይቻላቅም ወላሂ ነው የምላችሁ። በጣም ነው የሚጥመው። ሲሰሩት ግን ሲያርዱት ምናምን ይላወሳል። ታረዱት በኋላ ሲገፉት ምናምን ራሱ በጣም ይላወሳል። ግን ምግቡን እንዳትጠይቁ። ካብሳ ሩዝ የሚሰራው በጣም እንዲህ እንደምታዩት አይደለም። አሁን ተጣጠበች አጅሬ ወደ 7 ነው 8 ነው እና ተጣጠበ በኋላ እንደዚህ እንትን አልኩት ውሃ ውስጥ አስቀመጥኩት። ጅራቱን ለብቻ እየቀቀልኩ ነው እዛ ጅራቱን አንጥቼላቸው ዝገፈን ምናምን እየቆረጥን ነው። ብቻዬን አልሰራም። ለምን እንደዚህ እየገፈፍን ምናምን ብቻ እንትን አላለም ማለት ሌላ ስጋ ቢሆን ይለቁታል እኔ ላይ። ይሄ ግን እንትን ስለሆነ የሆነ የቅንጦት ነው። አብረን እንደዚህ እየተጨዋወትን እየገፈፍን ነው። ከዛ በኋላ ይሄው እንግዲህ እየገፈፍን ነው። በህብረት ነው። የእናንተ ሀገር አለ ደግሞ መድኃኒት ነው ምናምን እያሉ እየቀለዱብኝ ነው። በነገራችን ላይ ይሄ ለልብ መድኃኒት፣ ሴት ጋር ደግሞ ስትተኙ አልቆም ላላችሁ ምናምናችሁ ለዛም መድኃኒት ነው። ተስተን ያለው እንግዲህ ተስተን ያለው ነግራችኋል። ለማንኛውም እዚህ ደግሞ ሻህሙንና ነው ዘይት ያለው በነገራችን ላይ ይሄው እንጨቀጨቅ ይዟል ምናምን እንደዚህ ተላይ ተካብሳው ላይ ነው የሚደረገው። ካብሳውም እዚህ ደርሷል። እንግዲህ ሳህን ላይ አረግን። በዛ ላይ ያንን ሻህም ያልኳችሁን የምናቁላለውን እዚህ ላይ ተላይ ይደረጋል። በነገራችን ላይ ሰብስክራይብ በጣም ነው ደግሞ እንዳትረሱ። ያልቀመሳችሁ ሰብስክራይብ ያላደርጋችሁ ሰብስክራይብ እንደላስናት። እንወዳችኋለን፣ እናከብራለን። ሀራን እኔና አንድ ጉርሻ ያልቀራችሁ አረቦች ገብሲያችንን በዚህ ላይ ከለስ ታረግን። አይዋ كذا 100 كذا 100